በደስ ይበልህ መልቲሚዲያ ፕሮዳክሽን የቀረበ በሲረኞች የሚፈጠር ድንገተኛ ክስተት አባት ለልጁ የሚከፍለው ከባድ መስዋዕትነት እንደ ሄኖክ አይነት ወንድ በፍጹም ሊገኝላት አልቻለም። የታመቀን ስሜት ለመናገር የሚደረግ የሐሳብ ሙግት ነገሩን እንንገራት። አንድ ሳምንት እኮ ነው የቀረው። የነገርኩሽ ዕለት ፌቨን ከተማ። አመሰግናለሁ። ዳንኤል ንጉሴ ስለ አሜሪካ ምንም ማውራት አልወድም። በእናትሽ ዋሲሁን በላይ ታላቅ ወንድሜ እንዴት እንደገደለው አስታውስ። ችሮታው ከልካይ ደሳለኝ ኃይሉ ቦቅዋቃ ይመጣል ብዬ ነበር። አሸናፊ ማህሌት ረጀለሴ ሳሙና ያዛር ለሚባለው ሳሙና ባዝ ነው። ፍሬህይወት ባህሩና ሌሎችም የነገርኩሽ ዕለት አዲስ ልብ አንጠልጣይ የፍቅር ፊልም በደስ ይበልህ መልቲሚዲያ ፕሮዳክሽን የቀረበ በደስ ይበልህ መልቲሚዲያ ፕሮዳክሽን የቀረበ በሲረኞች የሚፈጠር ድንገተኛ ክስተት አባት ለልጁ የሚከፍለው ከባድ መስዋዕትነት እንደ ሄኖክ አይነት ወንድ በፍጹም ሊገኝላት አልቻለም። የታመቀን ስሜት ለመናገር የሚደረግ የሐሳብ ሙግት ነገሩን እንንገራት። አንድ ሳምንት እኮ ነው የቀረው። የነገርኩሽ ዕለት ፌቨን ከተማ። አመሰግናለሁ። ዳንኤል ንጉሴ ስለ አሜሪካ ምንም ማውራት አልወድም። በእናትሽ ዋሲሁን በላይ ታላቅ ወንድሜ እንዴት እንደገደለው አስታውስ። ችሮታው ከልካይ ደሳለኝ ኃይሉ ቦቅዋቃ ይመጣል ብዬ ነበር። አሸናፊ ማህሌት ረጀለሴ ሳሙና ያዛር ለሚባለው ሳሙና ባዝ ነው። ፍሬህይወት ባህሩና ሌሎችም የነገርኩሽ ዕለት አዲስ ልብ አንጠልጣይ የፍቅር ፊልም በደስ ይበልህ መልቲሚዲያ ፕሮዳክሽን የቀረበ